ዛሬ እንዴት እንደደከመኝ እንዴት ዋልሽ ትርንጎ? ወይዬ ሰላም ነው አለን ደህና ነኝ። ምንድነው? በቃ ልሄድ ነው። አሰናብቼ መሄድ ነው ፈልገው። ወዴት ነው የምትሄጂው? በቃ ልለቅ ነው። ቤቱ አልተመቸኝም፣ መውጣት ነው የምፈልገው። እንዴ እስከ ዛሬ ተመችሽ አይደል እንዴ ኖርሽው? ምንድን ነው የሚመቸኝ? ይኸው ካርድ እየሞላው ነው። ኢንተርኔት እንኳን ቲክቶክ የምጠቀመው ሲጀምር እንጀራ ቆጥረሽ ወጥ ቆልፈሽ እየሄድሽ ምንም የሚመቸኝ ማንም እንደሱ አድርጎብሽ አያውቅም። አይ ያልሽ እትዬ ልነግርሽ፣ እዛ ውጭ ሀገር ልንገርሽ፣ እኔ ስሰራ ማፊ ሙሽኪላ ነው የሚባል፣ ካልደላህ አትስራ ማለት ነው። ጥበቃ የለ ደህና ጥበቃ፣ ዋይፋይ የለሽ ምናምን፣ በካርድ እየጨፈጨፍኩ ሲጀምር የሁለት ወር ደሞዝ አለ። እሱን ስጪ። ደሞዝሽ ይወረወርልሻል። ሰርቼ ለፍቼ በላቤ ጠፋ አድርጌ ነው እኮ ያገኘሁት። በስርዓት በእጅሽ አይደለም። ምንድን ነው የምትችይኝ? ተሸከሚኝ አላልኩ። ሰርቻለሁ። የምትፈልጊው ነው ፋ እያደረኩ ቤት። እንዴት ነው የሚያደርግሽ? ምንም እንደዚህ አላደረገኝም። እንገርሽ ማፊ ሙሽኪላሽ በተእልንኪም ሽርታ ሁሉ በቃ ማዳም እንኳን እንደዚህ አላደረገችም። በቃ ይወጣል። ደሞዜን ከ3 ቀን በኋላ መጥቼ እወስዳለሁ። በቃ ሌሎች ጓደኞች አሉሽ? ምንድነው የምትዘፍኑት ዘፈን? እስቲ ተነሱ ጋር እናንተ ታደስ ጫግላሽ ያለቀስ ምን ብሎ ጡት ብሎ በጡቱ ላበቱ በላበት አንድ እንጀራ በላበት አንድ እንጀራ በላበት አንድ እንጀራ በልበት። እልበት ምንድነው? ወጥ። መቼ ነው እልበት የሚዘጋጀው? በጣም ቀን። ከምን እንደሚዘጋጀው እልበት? ከባቄላ። ሰፈር ውስጥ የእናንተ ሀገር መብራት አለው? አረ እንደዚህ አይደለም፣ ፀሐይ ነው የሚበራው። ቤት ውስጥ ምን እንደምትሰሪው እስኪ ንገሪ። ውሃ በጣለሁ። እሺ። ልጅ አጫውታለሁ። እሺ። ፍየል አበላለሁ። እሺ። ቤት እጠርጋለሁ። ማንን ነው የምታጫውቺው? ወንድሜን። ስንት አመቱ ነው? 1 አመቱ። ስንት ፍየል ነው የምታበዩ? አረ ብዙ ናቸው። ከ10 በላይ ይሆናሉ? አረ ይበልጣሉ። ምን እንደምታበያቸው? ቅጠል። ከየት አምጥተሽ? ያለፈ ፍቅር ያጠፋኝ ደስታ ስንቅ ሆነኛል ያንቺው ትዝታ አይሻልም የለመደሽ ቆኔ ባንቺ ልጨክን አልችልም እኔ። ብራቮ በሱ ፍቃድ አንድ ጨምርልኝ እስቲ።
ጽጌረዳ አልወድማሊት ወርቃሚዳ አልወድማሊት ወርቃሚዳ እየጠራኋት አሰማኝም እየነገርኳት ልቤንም እቱ መንገድ ሼም ነው ስንቴ ልንገርሽ ሀሳቤን ያማረ ፍሬ የማይበላሽ እቱ መንገድ ሼም ነው ስንቴ ልንገርሽ ሀሳቤን ነይ በሏት ኧረ ነይ በሏት የዋና ስጠፋ እንዲልያት ሚስጥሯን አካፍላኝ የልቧን ገበና ታሳዝነኛለች። ልክ ክላሱ ሲያልቅ ሁልጊዜ የኔ ፋይት አለ። ዛሬ ደግሞ ከማን ጋር ልትጣላ ነው መባለው? ሁልጊዜ የኔ ፋይት ልክ ክላሱ ሲያልቅ እኔ ፋይት አለ። ልክ ደብተሬን ሰብሰብ አድርጌ ወዲያውኑ ለጓደኞች ሰጥቼ ከአንዱ ጋር ሲያያዝ ታገኘኛለህ። እኔ ትምህርት ቤት ልንገር ሰው ጋር ተደባድበሽ ትምህርት ቤት እኔ ከ1 እስከ 3 ከሚወጡት ቶፕ ተማሪዎች መካከል ላይ ተማሪ ያለው ማለት ነው። ነገር ግን ከረባሾች መካከል አንደኛ ቁጥር 1 ረባሽ ነኝ። ቁጥር 1 ተደባዳቢ ነበር። ፋዘር ከተጠራ የሚጠራው በምን እንደሆነ ያውቃል። በመደባደብ ነው የሚጠራው ያውቃል። ወላጅ አምጡ ሲባል ጋሽ ታደሰ በጣም ጎበዝ ናት፣ በጣም ታለንትድ ናት፣ አስተማሪ በቃ ሳስቅ ተማሪ አስቄ መጨረሻ ላይ ግን ቆይ ተባብዬ ቆይ ዴስክ ደብድቤ ከኔ ክላስ ካልሆነ ከውጭ ካለው ክላስ ጋር በእረፍት ሰዓት ትችለኛለህ አትችለኝም ከጓደኞቼ ጋር ሄጄት ነገር ለቋቁሻለሁ። ዘናጭ ማለት በእኔ አጋለጤው ምንም የማያስብ በቃ አላማውን የሳተ ሰው ነው። በቃ ዘናጭ ማለት አላማ ቢስ ዘናጭ ማለት ያው ዞሮ ወሌለው ሐሳብ የሌለው በቃ አላ አይደል እንደ ዱርዬ መሳይ ስለ ሀገር ስለ ራስ ስለማያውቅ ያ ነው የሚመስለኝ ዘናጭ ማለት እኔ እንደሚመስለኝ ለሰው የማይጨነቅ ዘናጭ የሁሉ የሆነ አሁን በሸቤት ሆኖ የሚጀልጥ ማለት ሀዳላ ቀጣፊ ምናምን ነው። ዘናጭ ማለት ዝም ያላረገውን ዝም በቃ ያላረገው ማካበድ ማለት መሰለኝ። ገበሬ ሆኖ ወደ ከተማ የመለወጥ ዝም ብሎ ያን ጅንሱ ለሰ ወይኔን ይዞ በመስመር የሚዘንጥ ማለት ነው። እንጀራ ጋገሪ ምናምን አለ። አረ እንጀራ መጋገር አይደለም ኤኒ ካይንድ ኦፍ ኩኪንግ ፓስታ መስራት እችላለሁ። አይ ቲንክ መቀቀሉን ነው እንግዲህ ሶሱን አይደለም ውሃው እኮ ነው የሚቀቅለው አለው ከዛ 5 ደቂቃ ቀቅለው ብላል። አቃጥዬም አውቃለሁ። ፓስታ ያ ስለዚህ ያ እንደ ፓስታ እኮ ሊቃጠል አይችልም እኮ ይችላል። አይ ፕሮሚስ ዩ ውሃው አልቆ ነው ውሃው አልቆ ረስተሽ ነው ታዲያ አሁን በቲቪ ውስጥ ማለት ፑ እያሉ ነው። መጀመሪያ ምንድን ነው 10 ሚሊዮን ዶላር እንስጥህና አያትን እንዴ ምታት በርግጫ እንግዲህ እርጅናው አልሰም በርግጫ ምታት አለች። ይሄን የሚያመጣብኝ ተቀበለዋለህ ይሄን ሐሳብ እናቴ ትሙት እንዴ ያለ ማካበል አዲሙት ነው ማለት ቀለል ላይ ልብትለው እናቴ ትሙት ለምን ማለት ነው ብድግ አድርገን ማርያምና ለምን ቢስት 10 ሚሊዮን ዶላር እኮ ፋዘርን መጨምሯል። ማርያም ምንም አይሰራም። ሞልዬ በጣም ያዘንኩት ዛሬ ልጄ እኔ ውጭ ሆነና ብር እንደፈለኩ እየላከልኝ የፈለኩትን እየበላ የፈለኩትን የጠጣው እንደሆነ እኔ የማንም የሰፈር መሳለቂያ መሆን አለብኝ እንዴ? እነ ወይዘሮ ይመኙሻል እነ ወይዘሮ አስናቀች ሁሉ ወሬያቸው ይሄ ነው አሉ። ብር ልጇ ይልክላታል የልጇ ተጧሪ እና ልጅ አልጦረኝ ማን ሊጦረኝ? እኔ እንደውም ይኸውልሽ ከዚህ በኋላ አንድ ብር ከሱ አልፈልግም። ሰርቼ ማንነቴን አሳያለሁ። የሚገርምሽ ነገር የላከውን ገንዘብ ሁላ ትራንስፈር አድርጌያለሁ። ሳንቲም ቤስቲን ከሱ አልቀበል። እንደዚህ ሰፈሩ መነጋገሪያ ሆኛለሁ። ምን ነው ሙሉዬ ሳትነግሪኝ? እርግጠኛ ነኝ ከጀርባ አንቺም እንደዚህ ነሽ የምታሚኝ። ባክስታ በርነሽ አቀሻለሁ። ሄሎ ተገኘውን እሰራለሁ። አስገባኝ እዛም ቢሆን ይደም ካርድ ሳይኖር ዝም ብሎ ሳይደውላል ያለው ቀሪ ሂሳብ አነስተኛ ነው። ልጄ ልክልኛል ግድ የለም። ካርድ ምሱ ነው የሚሞላልሽ።
ካርድ ራሱ እኮ እንድሞላ አይፈልግ። ውጪ ነው ያለው አላልሽኝም እንዴ? ከዛ ሆኖ ነው ካርድ የሚሞላልሽ? ይሄን አታውቂም? የሬሚቴልን ዌብሳይት በመጠቀም ማንኛውም በውጭ ሀገር የሚኖሩ ሰዎች ኢትዮጵያ ለሚገኙ ዘመድ ወዳጆቻቸው ካርድ መሙላት ይችላሉ። ብቻ ሬሚቴል.com ይሉና የሚፈልጉትን የብር መጠን ለወዳጅ ዘመዶቻቸው መሙላት ብቻ። ወዲያው የ1000 ብር የአየር ሰዓት ወይ ልጄ ኑርልኝ ኑር። የተወሰነው ልላክልሽ ሞልዬ። አይ እኔ ቅርብ እንደው አንቺ ደግሞ ምን አለበት አሁን የደሃ ቅንጡ ያፏጫል የተባለው ላንቺ ነው። ያወራኝ የማይፈልግበት ከተማ ሄዷል። ማይፈልግበት ከተማ ተገኘ። እየነዳ በእግሩም ሲሄድ እንደገና እኔም ደግሞ እያወራሁ በእግር እየሄድኩ ከሆነ መሄድበትን መንገድ ስቼ ሌላ ሰፈር ነው የምገኘው። እሱም ደግሞ ሌላ ከተማ ገብቷል። እሱም ሌላ ከተማ ገብቷል። ከዛ ምንድነው ስል አንቺ ነሻ ልቤን ወስደሽው ልቤን መልሽ ነው የምንባባለው ማለት ነው። ከ3 ሰዓት እስከ 10 ሰዓት አወራን ማለት ነው። ነጋ ከምሽቱ 3 ሰዓት እስከ 10 ሰዓት ሊነጋ ሲል ድረስ ነጋ። ይሄ ጆሮዬ እንትን ነው የፈሰሰው ይሆናል አይደል? ውሃ ትኩስ ውሃ ነው የፈሰሰው እና